እንዴት ናችሁ? ዛሬ የምናየው በኮምፒውተር እንዴት አድርጋችሁ ዩቲዩብ አካውንት ክሬት ማድረግ እንደምትችሉ ነው። ቀጥታ ወደ ዩቲዩብ እንገባለን ማለት ነው። እዚህ ጋር እንደምታዩት ዩቲዩብ ውስጥ ከገባችሁ በኋላ ፕሮፋይላችሁ ላይ ትመጡና እዚህ ጋር ፕሮፋይሉን ትነካላችሁ። እዚህ ጋር ምን ላይ ስዊች አካውንት ላይ እዚህ ጂሜል ላይ አካውንቱን ክሬት እናደርጋለን። እንደምታዩት ምንም የተከፈተ አካውንት የለም። ስለዚህ እዚህ ጋር ትመጡና ዩ የምትላለች ሳስትነኩ ይመጣል ማለት ነው። እዚህ ጋር ክሬት ቻናል የሚለው አለ። እሱን ትነካላችሁ። በዚህ ስም ክሬት ማድረግ አትችሉም ይላል። ዛሬ ብለን ይኸው አሁን ይቀበለናል። ያ በዚህ አካውንት በደሪ በሚለው ከአሁን በፊት ተከፍቶ ስለነበረ ነው ያልተቀበለኝ። ቻናላችንን ከፍተናል ማለት ነው። ጨርሰናል። አንድ ፕሮፋይላችሁን ደግሞ ክሬት ለማድረግ ቻትጂፒቲ መጠቀም ትችላላችሁ። ለምሳሌ አሁን የመጀመሪያ አዘጋጅቼ ስለነበረ ነው። አይ ወንት ክሬት ኒው ዩቲዩብ አካውንት ይዞ ደሪ በሚለው ፕሮፋይል ክሬት አድርግልኝ ብዬው ይህንን የመሰለ ኢሜጅ ክሬት አድርጎልኛል ማለት ነው። አሁን አካውንታችሁን ከፍታችሁ ጨርሳችኋል። እንወጣለን ማለት ነው። ከዚህ ወጣችሁ ቀጥታ ወደ ዩቲዩብ ስቱዲዮ በስልካችሁ ከሆነ በክሮም አድርጋችሁ ነው የምትገቡት ዩቲዩብ ስቱዲዮ ላይ። በኮምፒውተር ከሆነ ግን ቀላል ነው፣ ራሱ ይከፍታችኋል። እዚህ ጋር ዩቲዩብ ስቱዲዮ ላይ ስትገቡ ስዊች አካውንት እንላለን። ያው ብዙ አካውንት ስላለ ነው እዚህ ላይ ኦኬ። በዚህ ይኸው አካውንታችን ክሬት መጥቷል። እዚህ ጋር አሁን የከፈትነው አካውንት ነው ያደረኩት። ወደ ቻናላችን እንዲያስገባን ነው ያደረኩት። ኮንቲኒው ትላላችሁ እዚህ ጋር። እዚህ ጋር እንደምታዩት አካውንታችንን ከፍተናል መጥቷል። ግን እዚህ ጋር አካውንታችሁ እንትን እንዲሆን እንትን ለማድረግ እዚች ጋር ኤርን የሚለውን ትነካላችሁ። የዶላር ምልክት ያለበትን ምን ይላል እዚህ ጋር ናት አቬለብል ኢን ዩር ከረንት ሎኬሽን ኢን ኢትዮጵያ። ኢትዮጵያ ውስጥ ዩቲዩብ በዚህ ባለንበት ሎኬሽን ዩቲዩብ አካውንት አይከፍልም። አፕዴት ዩር ሎኬሽን አፕዴት ዩር ሎኬሽናችንን እንቀይራለን ማለት ነው። ሎኬሽናችንን ለምሳሌ ዩናይትድ ስቴትስ ላይ ሎኬሽን ካልቀየራችሁ አሁን ባላችሁ በኢትዮጵያ ውስጥ ሆናችሁ እንደዚህ አካውንቱን ሊከፈላችሁ አይችልም ማለት ኪቦርድ ያስፈልጋል። ስለዚህ ኪቦርዱን ደግሞ ቻትጂፒቲ ላይ ገብታችሁ ትወስዳላችሁ። ኪቦርድ ስጠኝ ማለት ነው። ኪቦርድ ዊዝ ኮማ አካውንታችሁን አስገቡ ኪቦርዱን እንዲሰጣችሁ። ኪቦርዱ ለምን ይጠቅማል? አካውንታችሁን ሰው ሰርች አድርጎ በቀላሉ እንዲያገኘው። ያው ሰው ሰርች ሲያደርግ በቀላሉ እንዲያገኘው ነው። ሌላ እንትን የለውም። ሰርች ሲደረግ ብዙ ነገር ሰርች ሲደረግ በዛው የእናንተም አካውንት እንዲገኝ ነው። ይሄው እዚህ ጋር እንደምታዩት ይሆናል ማለት ነው። ይህንኑ ኮፒ ታደርጋላችሁ ማለት ነው። ኮፒ አድርገን ኪቦርዱ ላይ ፔስት እናደርጋለን ማለት ነው።
ይኸው 500 ኪወርድ ማስገባት ትችላላችሁ። እዚህ ጋር ጨርሰናል። ሴቭ እንላለን። አሁን ከፍቶልናል፣ ጨርሰናል ማለት ነው። ይኸው ከፍቶልናል። እዚህ ጋር ምንድነው የሚለው 1000 ሰብስክራይብ ከሞላችሁ ሊከፈላችሁ ይችላል። በሾርት ቪዲዮ ደግሞ ወቻውሩ 4000 ከገባችሁ ይላል እና በሾርት ቪው ደግሞ ከ10 ሚሊዮን ቪው ላይ ጨርሰናል ማለት ነው። አካውንታችንን ከፍተን ጨርሰናል። አካውንታችሁ ይሄ ማለት ይሄ ዩቲዩብ ስቱዲዮ የእናንተ ፔጅ ነው። እናንተ ክሬተር ናችሁ። እዛ ላይ አፕሎድ የምታደርጉትን አንዳንድ ነገሮች የምታዩትን የቪዲዮችሁ ችግር ካለ እዚህ ላይ መታችሁ ኤዲት የምታደርጉ ብዙ ነገራችሁ ታይም አሬንጅ አድርጋችሁ የምትለቁት ያው ከዩቲዩብ ስቱዲዮ ላይ ነው። አንዳንድ ሰው ዩቲዩብ ላይ ነው ቪዲዮን አፕሎድ የሚያደርጉት። ግን እንደዛ ሲሆን ዩቲዩብ ስቱዲዮ ውስጥ ገብታችሁ ነው ቪዲዮን አፕሎድ ወይ ቪዲዮ ሰራላችኋለሁ እንዴት አፕሎድ እንደምታደርጉ ሰው እዚህ ጋር ጨርሰናል። እዚህ ጋር ከስተማይዜሽን የምትለዋን ትነካላችሁ። ይሄ ፔጃችን ፕሮፋይል ቅድም አላስገባንም፣ አሁን እናስገባለን ማለት ነው። ቅድም ክሬት ነው እዚህ ጋር ቅድም ክሬት ያደረግነው ማለት ኖት እንዴት እንደሚያምር ዲዛይኑ ራሱ ይሄ በቀላል መንገድ ነው። ምንም ሳልለው ምንም ያን ያህል እንትን ሳልሰጠው ነው ይሄንን በደሪ አካውንት ፕሮፋይል ክሬት አድርግልኝ ነው ይሄንን የሰጠኝ። እዚህ ጋርም እንትን ይለናል ምንድነው ባነር ክሬት አድርገናል። ባነር ያስፈልጋል እንትናችሁ ላይ እዚህ ጋር በዚሁ ባነር ክሬት እንዲያደርግልን በዚሁ ሳይዝ ባነር ክሬት ያደርግልናል ማለት ነው። ወይም በቃ በዚሁ ሳይዝ ይህንኑ ሳይዝ ተጠቅማችሁ ኢሜጁን ክሬት ያደርጋል ማስገባት ነው ማለት ነው። በቀላሉ እንደዚህ አካውንታችሁን ክሬት ማድረግ ትችላላችሁ። ይሄው ባነራችን ይሄንን ይመስላል። በጣም የሚያምር ባነር ነው ክሬት ያደረገልን። ባነራችንን አፕሎድ እናደርጋለን ማለት ነው። ይኸው እንዴት እንደሚያምር እዚህ ላይ ራሱ ጨርሰናል። አካውንታችንን ከፍተን ፕሮፋይል አስገብተናል። ፕሮፋይል እንዴት እንደሚገባ፣ ባነር እንዴት እንደሚገባ፣ ፕሮፋይል እንዴት ክሬት እንደምታደርጉ፣ ባነር እንዴት ክሬት እንደምታደርጉ እዚህ ጋር መጀመሪያ ኤርን ላይ ገብታችሁ እንዴት አካውንታችሁን ሎኬሽን ቀይራችሁ፣ ምክንያቱም ኢትዮጵያ ውስጥ ሎኬሽን ባለንበት ሎኬሽን ስለማይሰራ ሎኬሽን እንዴት እንደምትቀይሩ እንዴት ከስተማይዝ እንደምታደርጉ ያን አይተናል። ይሄው የቻናላችሁ ስም ይሄ ነው። ይሄ የቻናላችሁ ዲስክሪፕሽን ነው። ያው ቻናላችሁን ለምሳሌ አሁን እዚህ ጋር የቻናላችሁን ዲስክሪፕሽን ቻናላችሁ ለምን ጥቅም እንደምትጠቀሙት አንዳንድ እንደዛ ስታስገቡ ያው ሰርች ሲደረግ ቻናላችሁ ለብዙ ሰው የሚደርስበት እድል ሰፊ ነው ማለት ነው። እዚህ ጋር ቻናላችን ከፍተን ጨርሰናል ማለት ነው። ከተመቻችሁ ቪዲዮውን ላይክ አድርጉልኝ ፕሊዝ። ቴንኪዩ